ሰሞኑን ያው ማሻሻያ አድርገን የነበረን ስራ ላይ ማሻሻያ አድርገንበት መጥተናል። የኩፖን መግዣዎችን በአንድ አይነት የነበረውን ወደ 4 ከፍ በማድረግ ሁሉም በሚፈልገው መልኩ እና በሚፈልገው በአቅሙ ገዝቶ ለመጠቀም እንዲያስችለው አድርገን አሻሽለናል። በፊት የአንድ ኩፖን ዋጋ 100 ብር የነበረ ሲሆን አሁን ግን ከ10 ብር ጀምሮ በ10 ባለ 25 ባለ 50 አዘጋጅተናል። ከበፊቱ ከባለ 100 ጋር 4 አይነት የኩፖን መግዣ ሂሳቦችን አውጥተን ስራ ላይ አውለናል። ሁሉም በሚፈልገው መልኩ መጠቀም እንዲችል ለማለት ነው። እንደ ምርጫችሁ እየተጠቀማችሁ ከዚህ በታች ባለው የፎርሙ መሰረት ኩፖን ገዝታችሁ ትመዘገባላችሁ። ከተመዘገባችሁ በኋላ ከእናንተ የሚጠበቀው ነገር ቢሆን ሼር እያደረጋችሁ ተደራሽ እንዲሆን ማድረግ ብቻ ነው። ከዛም ከእናንተ ክሊክ ከተመዘገባችሁ በኋላ ከእናንተ በኋላ 5 ሰው ሲመዘገብ እዚህ በፎርሙ ላይ እንደምትመለከቱት በተራ ቁጥር 5 ላይ ትቀመጣላችሁ ማለት ነው። ከዛም ከእርሱ በኋላ የተመዘገቡት 5 ሰዎችን በስራቸው 5 ሲያስመዘግቡ እነሱ ወደ 5 ሲመጡ እርሱን ወደ ላይ ከፍ ወደ 4 ከፍ ያደርጉታል ማለት ነው። እርሱ ወደ 4 ሲመጡ 4 ላይ ነበረው ደግሞ ወደ 3 ይመጣል። እሱ ወደ 3 ሲመጣ ደግሞ 3 ላይ ነበረው ወደ 2 ይመጣል። 2 ላይ ነበረው ደግሞ 1 ላይ ሲመጣ ተከፋይ የሆነና አንድ ቁጥር ሁሌ ባዶ እየሆነ ይቀመጣል ማለት ነው። አንድ ቁጥር ላይ እንደገባ ወዲያውኑ ክፍያውን የሚያገኘው ማለት ክፍያውን የሚያገኘው ሰው እንደገና የምሳሌ የ10 ብር ኩፖን የገዛ ከሆነ 10,000 ብር ነው የሚደርሰው። ከ10,000 ብር ላይ 100 ብር ይቆረጣል። ምክንያቱም ለሌሎችም ተመዝጋቢ ስለሚሆኑ ማለት ነው። 100 ብር 10 ኩፖን በ10 ብር 10 ኩፖን ይገዛና ለሁለት ሰው የገንዘብ ተከፋይ የሚያደርገውን ነገር ያመቻቻል ማለት ነው። ምክንያቱም 9,900 ብር በአካውንቱ ገቢ ይደረግለታል። 100 ብር ትቆረጥና 10 ኩፖን ይገዛል። በ10 ብር 5 ሰው ለሁለት ሰው ይሆናል ማለት ነው። እነዛ ሁለት ሰዎች 5 በሚመዘገቡ ሰዓት ወደ 5 ቁጥር ደረጃ ላይ ሲመጡ 5 ቁጥር ላይ ነበሩት ወደ 4 ይመጣሉ። 4 ላይ ነበሩት ወደ 3 ይመጣሉ። 3 ላይ ነበሩት ወደ 2 ይመጡና 2 ላይ ነበሩ ሁለት ሰዎች ተከፋይ እንዲሆኑ ያደርጋል ማለት ነው። የአንድ ሰው ተከፋይ መሆን ሌሎች ሁለት ሰዎችን ተከፋይ ያደርጋል። እንደገና 8 ሰዎች ደግሞ ደረጃ ማሻሻል ያደርጋል ማለት ነው። ሁለት ሰው ደረጃ 5 ላይ፣ ሁለት ሰው 4 ላይ፣ ሁለት ሰው 3 ላይ እና ሁለት ሰው 2 ላይ ደረጃ ማሻሻያ ያደርጋሉ ማለት ነው። ስለዚህ አንድ ሰው ተከፋይ በሆነ ቁጥር ከኋላ ስለሚሰለፍ እንደገና መጨረሻ የሚባል ሰው የለም ማለት ነው። በዚህ ዙር ነው፣ ምንጊዜም ዙር ነው የሚሆነው ማለት ነው። በዙር የሚደርሰው ሁሉም ሰው በዙር እየደረሰው ይሄዳል፣ እየበዛ ይሄዳል ማለት ነው። ያ ተከፋይ የሆነ መጀመሪያ 1 ዕጣ ነበረው፣ ከዛ ወደ 10 ዕጣ መጣ። ሶስተኛ ዙር ላይ ደግሞ 100 ዕጣ ሆነ ይመጣል ማለት ነው። 10 ዕጣዎች እያንዳንዳቸው 10 በሚቆርጡ ጊዜ 100 ሆኖ እየሰፋ የሚሄድ የእንትን ነው የአሰራር ሂደት ያለው ፕላትፎርም ነው ማለት ነው። በዚህ መሰረት ማንም ሰው ከፍሎ የሚቀር የለም። ሁሉም በዙር የሚደርሰው ትክክለኛ የአሰራር ሂደት ያለው ነው። ሁላችሁም ተጠቀሙበት። ከዚህ በታች እንደምታዩት ያከፋፈሉ ሁኔታ በ10 ብር 10,000 ብር ይከፈላል። በ25 ብር 25,000 ብር ይከፈላል። በ50 ብር 50,000 ብር ይከፈላል። በ100 ብር 100,000 ብር ይከፈላል። እናንተ ያዋጣኛል ይመጥነኛል የምትሉትን አይታችሁ ኩፖን መቁረጥ ነው። በዛ መሰረት ደረጃችሁን እያያችሁ አንደኛ ላይ ስትደርሱ ተከፋይ ትሆናላችሁ ማለት ነው። በዚህ ሂደት የሚያስኬድ ፕላትፎርም ነው ያዘጋጀንላችሁ ማለት ነው። ከዚህ በመቀጠልም ደግሞ አሰራር ሂደቶችን ያው ቅድም እንደገለጽኩላችሁ ሆኖ ይሄንን ፕላትፎርም ለማግኘት የምትፈልጉ ከፈለጋችሁ በቲክቶክ አካውንታችን፣ በዩቲዩብ እና በቴሌግራም ቻናላችን ላይ ያገኙናል። ከዚህ በታች በተገለጸው መሰረት የቲክቶክ አካውንታችንን ፎሎ እና ላይክ በማድረግ ሁሌ መረጃ እንዲደርሳችሁ አድርጉ። በዩቲዩብ ደግሞ ሰብስክራይብ በማድረግ በዩቲዩብ እንዲደርሳችሁ አድርጉ። እንደገና እዚህ ጋር በተገለጸው የቴሌግራም ሊንክ መሰረት ወደ ቴሌግራም ገብተው ሙሉ መረጃውን ማግኘት ይችላሉ ማለት ነው። ከዛም የመክፈያ እንትኖች በ3 አማራጭ ገብተዋል። በቴሌብር፣ በኤምፔሳ እና በአዋሽ ባንክ ከዚህ በታች በተገለጸው መሰረት ማግኘት ትችላላችሁ። ሁሉንም በዚህ መስፈርት እየሰራችሁ ተጠቃሚ ሆኑ። ስራ የለኝም ወደ ስራ መስራት ገንዘብ የለኝም የሚለው ነገር ትታችሁ ወደ ስራ አንድ እርምጃ በህይወታችሁ ላይ አንድ እርምጃ ለማድረግ ተሳተፉ፣ ተጠቀሙ፣ አብረን እንደግ ያልን ነው። ለዛሬ ስለ ይብቃን። እናመሰግናለን።